ሁለት ነገር ነው ለኔ የሆነበት። አንዱ መጀመሪያ በሰው ተይዞ ነበረ፣ ተለቀቀ። የመጀመሪያ የጸዳው ሰውን ስጥዋል ሰጠን፣ እሱ ቆይቷል። አጅሬ ቤት ላይ ኪስ አመጣ ሰይጣን። ባለፈው እዚህ ፎቶ ላይ ጸለሽ መጀመሪያ 10 ሺህ ብር ነው መድኃኒት ሲያረግ የሚከፍለው። መድኃኒት ታርግና 10 ሺህ የባለቤቱ የታመመችው 10 ሺህ ብር ነው የሚከፍለው። 10 ሺህ ብር መላይም አባል 200 ብር አለ። ከዛ መድኃኒት እዛ ማታም ሮብ ማታም ፈታውና ዘይቱን አረኩ። ከዛ ደረቃ የሰይጣን ነገር ፈረሳ። አረ ለጌታ ክብር እልልታ ይሁንለት። ለዚህ ጌታ በእውነት ለሚያድን ጌታ፣ ለሚፈውስ ጌታ ሃሌሉያ! ክብር ለኢየሱስ ክርስቶስ ይሁን። ክብር ለኢየሱስ ክርስቶስ ይሁን። በጣም ከባድ ነው። እጅግ የቆሰለ ነገር ነው። እዚህ ጋር መድኃኒት ሲደረግ አንድ ጊዜ ብቻ 10 ሺህ ነው የሚከፈለው። ይህ ሰው አሁን 10 ሺህ ከየት ያመጣል? አስቡ። ለሚያይ ሰው ቀላል ነው፣ ለማውራትም ቀላል ነው። ያየበት ሰው ነው የሚያውቀው። መድኃኒት ሲደረግ 10 ሺህ እንደገና መጥቶ ለሚያደርጉት 200። ለምን አክል ጊዜ ያደረክ እንደዛ? 4 ጊዜ ወስደዋል። 4 ጊዜ 40 ሺህ ከፍላል። ባለፈው መድኃኒት ከዚህ ቤት የኢየሱስ መድኃኒት ሲወስድ ሲጨምር ለሱ ሲደውል ጠፋ ሰውዬ ራሱ። ለዚህ ጌታ ክብር ከዚህ በላይ እልልታ ጭብጨባ ይገባዋል። ኢየሱስ ጌታ ነው። ጉቦ በላተኛ ሞተ ይቻል ነገሬ ላይ ሰበብ ያመጣ ያለው ዛንድሮ በኢየሱስም ተመቷል። ነገሬ ዳይትን የሚከለክል ተመቷል። አንድ የሚበቅል ነገር አለ ሰፈሪ ላይ የሆነ በራሱ ያሰራው በጸሎት ሲያደርግ በራእይ ያየው ሰው አለ። እሱን መቀበል ይፈልጋለሁ። እዛ አንቺ አንድ ነገር እግዚአብሔር ይጠቀማል ነቢያቶቹን። የነቢያት ማለት የእግዚአብሔር አፍ ናቸው ላለ እግዚአብሔር መጽሐፍ ቅዱስ ላይ አንቺ ካንቺ በፊትም የነበረ ነው። አሁን አንድ ነገር ልታውጪ ይፈልጋለሁ። አንቺ ምድር ሁሉ ሲፊል አሜን፣ 7 አጉራት አሜን፣ ማንም ሊገድብ አይችልም። አሜን። እግዚአብሔር ሂጂ ካላ እኔም መገደብ አይችልም። ጸጉሩን ሽጬ ነው የሚተው። አንቺ ሲፊል አሜን፣ ሆሳና አይዝ አሜን፣ ሆሳና ዋና ሚል ሁሉም ይሞታል። አንቺ አመልጨት ሂጂ አሜን። ኢትዮጵያ ብቻ አይደለም ፈረንጆቹም ለአንቺ ይበረከቱ። አሜን። ልፋትና የእንባ ዘመን በቃ ያንቺ አሜን። አሳልፎ ይስጥ። አሜን። እኔ አይደለም የሚሰጠው መኪና የሚሰጣል እግዚአብሔር እጅ ምንም የለም እኮ። ብዙ ሰዎችን እጁን እንትን ያስቆስላል። በራሳቸው ጸጉር እንዲህ ያደርጋሉ። እዛ እንይዛለን ሲያሉ አሁን እግዚአብሔር ላንቺ ይነሳል። አሜን። ታላቅ በረከቶችን ታለሽ። አሜን። ይሄ በእግዚአብሔር ሆነ። አሜን። አንደበተካ ዋኬስ ሁሉ እንደምቆራጭ ሶና አይደለም። አሜን። አኔ 10 ሺህ ብር የሚቆመማ እንግዲህ ሙልዳኔ ነው ይስታካከማ ከበጅ ከሶረ በረሩ ቤተ 10 ሺህ ብር የሚቆሙል እንግዲህ ሙልታዋ ሶ ሙልዳኔ ነው። አንድ ደጋሚን እንትን ሊያረግ ይፈልጋል። አይስ እንትና ኦይል ነው የሚለው ዘይት ፈልጋለሁ። ኢየሱስ ጌታ ነው። ደጋሚ ሞቷል። አሜን። ተናግሯል። ይሁት ቀልም መጥቶ አገልጋይ ሞቷል። አሜን። ታምናለህ? ወደዚህ ጋር ቁጭ በይ፣ እንዳትነሽ ቁጭ በይ። አፌ ላይ ቃል እንዳለ ታውቃለሽ አይደለም? አርፈሽ ቁጭ በይ። በጌታ በኢየሱስ ክርስቶስ እጄን ያዝ። ከዚህ ሰዓት ጀምሮ ክብር 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 ሟርተኛ ሞት። አሜን። ድንገት ነው የሚነሳው። አሜን። ትክክል ነው። አንቺ መጀመሪያ ሲታወሪ በልሜ ላይ አንድ ሰው ከሞተ አታለቅስ ብሎ እግዚአብሔር አስጠንቅቋል። አንድ ሰው ከሞተ አታለቅስ ብሎ እግዚአብሔር አስጠንቅቋል። በቃ ሸኝታ